ሰላም ቤተሰብ እንዴት ናችሁ? ሰላም ነው ያለው ዛሬ ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ጠፋን ተጠፋፋን። ዛሬ ደግሞ ባልኮናችን እንደዚህ ናት። አዲስ የተከልናት እጽዋት አለች። ያ እንደዛ ትላልቅ አይነቱ ምን ሆነ? ጠፋ፣ ተነቃቀለ፣ ድራሹ ጠፋ። አሁን ይሄ ከዚህ ጀምሮ ይሄ ሀባ ነው ምንድን ነው የሚባለው? ከዛ ይሄ ደግሞ እናቱ ናና ቅበርጥስዬ ለጠዋት ቁርስ። ይሄ ደግሞ አቶ ሩዝመሪ ወይም ደግሞ ጀበልዬ። እስኪ ደቅልሽ በሉ። ይሄም ደግሞ ስሙን ተናገሩ። ይሄ እጽዋት ምንድን ነው? ኢትዮጵያ ሀገራችን ይሄ አረብ ነው እንኳን የቤት እጽዋት ሊሆን። እዚህ ጋርም ጀበልዬ አለች፣ ግን እንደዛ አበባ አላት። እቺ መካከለኛዋ ታምራለች አበባዋ። እነኚህ በጣም አምረውኛል። እንዴት እንደሚያምሩ በጣም ነው የሚያምሩት። እነኚህ ራሱ ማለት ነው ቤት ያላችሁ ሰዎች ለደጃችሁ ተከሏቸው። በጣም ነው የሚያምሩት ኢትዮጵያ እነኚህ ማለት ነው። ቅጠላቸው በጣም ነው የሚያምረው። ከታይ እስከ ላይ ዝርፍፍ ያሉ ናቸው። በጣም ቁመታቸው ደግሞ በጣም ትልቅ አይደለም። ደጅ በጣም ነው የሚያሳምሩት። እንዴት እቺ ቅጠላቸው እንዴት እንደሚያምሩ በጣም ዝርፍፍ ከታች እስከ ላይ ሲያድጉ ዝርፍፍ ነው የሚሉት። እንደገና ደግሞ በጣም ትልቅ ምናምን አይደለም፣ የሚያምር ነው። ለምን እኔ ኢትዮጵያ ስለተተከለ ነው፣ የተተከለ ስላየሁ ነው ኢትዮጵያ። እዚህም አየኋቸው እነኚህ እዚህ ጋር እንዳለች እዚህ ጋር 2 3 4 6 ወደ 6 ናቸው። የስ ወደ 6 ከዚህ ጋር ጀምሮ እስከዛች 6 ችግኝ እና እስኪ ሰብስክራይብ አድርጉኝ። ላይ ባላስገባ ብሎኛል። ምን ችግር አለው? እጃችሁ አይቆመጥ። ስለዚህ አበባ ስትሉ ሰብስክራይብ አድርጉ። ስለዚህ ሰብስክራይብ ላይክ አድርጉ፣ ሰብስክራይብ አድርጉ። ለስራ ስለተፈለገ ነው ወደፊት። በተረፈ እንዴት ናችሁ? ደህና ናችሁ ወይ? በቃ ሰላም ዋሉልኝ። ሰብስክራይብ አድርጉ። ስንት ሰብስክራይብ 50 አለ፣ 50 ሰው አለ። ስንት ሰው እንደሚያየው ጉዳይ አለሁኝ። ይሄው ሰብስክራይብ አድርጉ። ስለዚህ ቆንጆ አበባ ደግሞ ወሰዱት። ይሄን አበባ ደግሞ ተሰጣችኋል በስጦታ መልክ።